አልታይም ሶሪ ማየት ፈልጋላችሁ እንደ ሐሳብ ብናነሳው ምን ችግር አለው ነው ያለው በዛ ጉዳይ እንደ አንድ ጠቅላይ ሚኒስትር ተወያየ ወሬ ስለለመደባችሁ ብቻ ሰፌድና እንትን ይዛችሁ ስለ ጦርነት ሲጀመር ተነስቷል አልተነሳም መልሱ አልተነሳም የለም አልተነሳም ይሄ መሪ ከኦሮሞ ስለመጣ ብቻ በግልጽ ነው ብላችሁ በጥላቻ ያበዳችሁ በጣም ደሪ ማይንድ ያላችሁ ስብስቦች ናቸው እዚህ ያላችሁ ደሪ ማይንድ ምንም የተናገረው ነገር ስለ ቴዲ አታሰድበን ሰማ ቴዲ ንግግር ማስቆም አለብህ ምንድነው አፉን የሚከፍተው አንተ ተስማ ስነስርዓት ነው ያላት ለምንድነው አንተ አፍህን የምትከፍተው ነው ልትሳደባችሁ ለምን ሰርቦን እንዳታስወርደኝ ቴዲ ይሰደብ ነው ቆይ ልክ ነው አንተ ራስህ ስነስርዓት ሲባል ማነው መሳደብ አችልም ኖ መሳደብ አይችልም መሳደብ አችልም ስነስርዓት ሲይዘው ወይዘሮ ኤድመን ፕሊዝ ሚት አድርግ አንዴ ጋይስ ሚት አድርግና ተቀመጥ በቃ ነገርከኝ ካለው ማወራው ማደርገውን ስድብ የለም ቢዙ ነገር አለ ዲርቲ ማይንድ እንደፈለጋችሁ ጠቅላይ ሚኒስትር ተሳደቡ ነበረ እናት እዚህ ቤት ውስጥ ካልተሳደብኩ ማውራት እችላለሁ ስለ ቆይ ቴዲ መሳደብ አይችልም ይላል ነው ሁሉም የተናገረ ቴዲ ያስተላሉ ልጆች በደረሱትና በገባቸው የቱ ጋር ነው ስድብ ምንድነው ስድቡ ደርቲ ማይንድ የሚለው ነገር አትጠቀሙ ትክክል አይደለም ለምን በገባቸው ተላቻበዱ እኮ ናቸው እንዳሉ ምን ግልጽ እኮ ነው እንግዲህ ነው የሰማያት ክስ ነው ዝም ብሎ ነው የሚናገር ያለው አንተ ሚውት አድርግ አንተ በማለት ተግባ አገባ ከቴዲ ጋር ላውራ ቴዲ እኔ ማስቆም እኔ ያለው ነገርከኝ አካሄድ አልከኝ ልንገረው ሚውት አድርገው ይሄን ነው የሚታርገው ፍርሃት የለው ስለዚህ ዳልቻ ኤድመንድ ፕሊስ በክብር ላስወርድ ነው ፕሊስ ስማኝ እኔ በቃ ነገርከኝ እኮ ማድረጋውን ታያለህ አይደል እየነገርኩት ነው ስለዚህ ዳልቻ ፕሊስ ገስት ላይ ያሉ ሰዎችን ማክበር አለብህ ደርቲ ማይንድ የሚለው ንግግር ባንድ ጊዜ ደርቲ ማይንድ የሚለው ንግግር በፖለቲካ ቋንቋ ጥቅም የሌለው ወይም ደግሞ የቆሸሻቸው የሚል እሳቤ ነው የሚፈጥርባቸው እነሱ በራሳቸው ፖለቲካቸውን ሰርተው አብይን ቆሻሻ መሪ ነው እያሉ በኦሮሞነቱ እያጥላሉ እኮ የሰማው እኮ አብይ ያ በኦሮሞነቱ ነው አብይ አንተ መሪ ብቻ እኮ አይደለም አብይ ሁሉም መሪ አይደለም ግን የሚዘምቱበት በኦሮሞነቱ አይደል ደቂቃ ሊጠቀም እነሱ እንደፈለጉ ሰርተው በቂ ደቂቃ ሰጣቸው እንደፈለጉ ሲሳደቡ ነበር ያ ሲሳደቡ ነበር ቆይ ስማኝ እኔ የሰጣችሁ ህግ ስትናገሩ አስጸያፊ ንግግር ሲሆን አንሚዩት አድርጉና ይሄ ንግግር አስጸያፊ ነው በሉኝ አስጸያፊ ከሆነ አስቆማለሁ ብያችሁ ለሁላችሁ መብሰጥ ይቻላል ደርቲ ማይንድ ነው ስትል የነሱ ንግግር የማይረባ ቆሻሻ ንግግር ነው እያልክ ነው ያለው በበኩል ደግሞ ፖለቲካን ስራ ደቂቃ አለ ተናገር እና እነሱን የማጥላላትና የመሳደቡን ነገር ኧረ በእናትህ ሰማ እነሱ ብቻ ጨዋሂና እንትን ምንድን ነው ያደረጋቸው እኔ ስናገር የሚጮሁት እነሱ ሲናገሩ ጮሃል ብዙ መጥፎ ነገር ተናግረዋል ጮሃል ማስቆም አለበት አፋቸውን ዘግቶ መስማት አለባቸው እኛ ሰምተናል አዳምጠናል በደንብ ነው ሲሳደቡ የነበሩት በደንብ አድርጎ ሲሳደቡ ነበር ማዳመጥ አለባቸው ለምሳሌ ምን ተሳደቡ እነሱ አብይ መምራት እንደማይችል አቅም እንደሌለው ቆሻሻ መሪ እንደሆነ ያ ወንድሜ ነው ያመኛላ ግን ብሏል ብሏል ሶልተካ ነው ቴዲ ሶልተካ ስለፈለጉ ኢንተራፕት ባደረጋችሁ ቁጥር ታባብታላችሁ ሚዩት አድርጉ ችግር የለውም ደቂቃ ትጨምርልኛለህ አንድ ኢትዮጵያዊ ዜጋ አብይ አህመድን ከፈለገ የአፍሪካን ማስተዳደር ይችላል ዓለምን መምራት ይችላል ይላል አንዱ ደግሞ ተነስቶ መምራት አልቻለም መውረድ አይችልም የማለት መብት የተጠበቀ ነው ፖለቲካዊ ቋንቋ ነው ስድብ አይደለም ወይ እየመራ ነው እኔ አሁን ላውራ እየመራ ነው በደንብ ቀጥቅጦ እየመራ ነው ከጆን ማጅላን ጀምራለሁ ጆን ማጅላን በጣም ብለሃል ተበድለናል ምናምን ሞተናል የበደለ ዛሬ የገጠምከው ነው ጃዊሳው እዚህ ጋር የገጠምከው ነው የእናቶች ብልቱስ የእህቶች ብልቱስ ሚስማር ሲሰድና እንደፈለገ ሲረግጣቸው ሲፈራገጥባቸው የነበረው እሱን ከነሱ ጋር ጨርሳለህ ዛሬ ስለገጠምክ ችግር የለውም ኦኬ እያየኸኝ ነግርሃለሁ ማለት ነው እና አብይ ደግሞ እንደ አገር መምራት ስላለበት አገር መምራት አይችልም ብላችሁ ሂድና የሴኩቱሬን ቪዲዮ ተመልከት በቀን ይሄን ያህል ታንክ ማርከናል ይሄን ያህል አርገናል እንዲያርገናል እያላችሁ ጉራችሁ ነፍታችሁ ተሸንፋችሁ ተቀጥቅጣችሁ ጎል ስገቡ እንደዚህ መምታት የለብንም
እንደ ሰራዊት መምጣት የለብህም። እንደ ሰራዊት ገጥመ ስትሸነፍ ስትቀጠቀጥ እንደ ህዝብ መምጣት የለብህም። ያ እና ሌላ ነገር ካሳ የምትባለው ይሄ መንግስት ምናምን ነገር ጦርነት እሱ ሊገባ ነው ጦርነት ሊገባ ነው ብሏል። ይሄ የህልም እንጀራህን ማታ ቤት ቁጭ ብለህ ከሚስት ጋር የምታወራው ወሬ ነው። እዚህ በ10 ሺህ ሰው ፊት የምታወራው በጣም የሚያሳዝን ወሬ ማለት ነው። ደግሞ ስታወራ በጣም ተናደህ ነው የምታወራው። ፖለቲካ እንደዚህ አይደለም። አትናደዱ። ትንሽ ረጋ ብላችሁ አውሩ። መናደድ አይጠቅምም። በጠቅላላ ያበርሽው ኦሮሞ አገር መራ ፎር ዘ ፈርስት ታይም አብይ አህመድ አገር ሲመራ የብልጽግና ፓርቲ የኦሮሞ ፓርቲ ነው ትላላችሁ። የብልጽግና ፓርቲ የብሔር ብሔረሰብ ፓርቲ ነው። ምንም የኦሮሞ ፓርቲ አይደለም። ይሄ የኦሮሞ ብልጽግና ምናምን ቅብጥር ሰው ስል ነበር ዮናስ ከላይ ቁጭ ብሎ ማለት ነው። አርሲን ለምን አሳልፋት? አርሲን እንዴት አድርገን እንስጣቸው? ብንችልማ እንሰጣቸዋለን። አርሲ በጣም ሩቅ ነው ያለው። ግን አጠገቡ ወልቃይ ጸገዴን አማራም ትግሬም ስለማትስማሙ ኤርትራን በጣም ስለምትወዱ መጥቶ ይረስ ምን አናደዳችሁ? ምንም እኮ አናዳችሁ። ቢያርስ ችግሩ ምንድነው? መጥቶ ቢያርስ እያረሳችሁት እኮ አይደለም እየተጋደላችሁበት መሬቱን በደም እያደረጋችሁና ቢያርሰውና ቢጠቀመው ምንም ችግር የለውም በሚል ሂሳቤ ይሄ የኔ ሐሳብ ነው። ይሄ የአብይ ሐሳብ አይደለም። የሀገራት ሆድክ እያረረ ቆሽጥ እያረረ ትስቃለህ። ችግር የለውም እሱ ስለማቅሽ ሳቂ እና በዚህ ደረጃ ማለት ነው። ይሄንን መንግስት በቃ ሊገጥም ነው። ጆን ማጅላንም የራስ ችግር እኮ ነው። እንደ መንግስት ገጥመ እንደ ሀገር ገጥመ ተቀጥቅጠ ልክ ስገባ መተ ባህር ኃይል ቀይ ኃይል ውሃ ኃይል ምናምን ብትል ማንም አይሰማም። መንግስት ስራውን ይሰራል። ከኢሳያስ ጋር የጠበቀ ግንኙነት አላቸው። ኢሳያስ አፈወርቂ እንደውም ባለፈው ሳምንት ኢትዮጵያ ነበር፣ አዲስ አበባ ነበር ገብቶ ብዙ ነገር ተወያይቶ ተፈራርሞ ብዙ ነገር ጨርሷል። እናንተ እዚህ ጋር የምትጮሁት ምንም ኢንፎርሜሽን የላችሁም ሲጀምር። አንዳንዶቻችሁ የዛኔ ፍሬንድ እያለን ከኔ ኢንፎርሜሽን አግኝተህ ወጥተህ የምትጮህ 2000 ሰው አየኝ ብለህ ራስን እንደ ትልቅ ምታይ ምናምን ነው። አንዳንዱ ትግራይ ሄዶ የትግራይ መሬት ረግጬ አላውቅም ብሎ የትግራይን እናት ሲገልና ሲያስገድል የነበረ ሲያሰቃይ የነበረ ቶርቸር ገዳይ ባንዲራዋ ላይ መሬት ላይ ቆሞ ሽንት ሲሸና የነበረ እንደፈለገ ሲተፋበት የነበረ ዛሬ ወዳጅ ሊሆን እያለ ያለው በደቂቃችሁ እንደፈለጋችሁ ተበጥረቃችኋል። በደቂቃ ላይ በጥረቅ እና ጥያቄ አለሽ ቴዲ? ኖ ደቂቃ አንተ ነው ቀጥል አለ ብዙ ሰዓት። ኦኬ እና ይሄ ነው ያ የአብይ መንግስት ገዳይ ነው። የአብይ መንግስት ገዳይ ነው ትላላችሁ። ምኑ ነው ገዳይ? የአብይ መንግስት ገዳይ እንደ ህዝብ አልታዘዝ ብለህ በተለይ አሁን ፋኖ የምትባለው ጃዊሳው አልታዘዝ ብለህ የራስን የአካባቢህን አስተዳደር ገለ ጨርሰ ከአምባቸው ጀምረ እስካሁን ቆርጥመ በልተ በሰፈር ሰው አያልፍም። የመጣውን ሁሉ ጨርሰ ለክልል መንግስት አልታዘዝም ብለህ ፌደራል ገብቶ ብትንትንን ሲያወጣ ጦርነት ዛሬም ጦርነት ላይ ነው ያለው። ያንተ ጦርነት እኮ ስንፈተ ወሲብ የተባለ ጦርነት በሁለት ቀን ያለቀ እኮ ነው። ምንም እኮ የተዋጋ ውጊያ የለም። ጆን ማጅላን ደግሞ ህዝቤ ተራበ እንደዚህ ያልከው የአማራን ጓደኞች እዚህ ጋር ያሉትን ጠይቃቸው። በር ዘግቶብህ ሲያሰቃይ የነበረው የአማራ ክልል ነው። የገዛውን በግ ሲመጣል የመጣውን በግ እየሰረቀ እያረደ ሲበላብህ የነበረው እዚህ ጋር ያሉት የነሱ ወንድሞችና አባቶች ናቸው። ከነሱ ጋር ጨርስ የነበራችሁ የክልል ቁርሾ ነው። በር የተዘጋጋችሁት እርስ በርስ ነው። እርስ በርስ ተባልታችሁ ወደ ፌደራል የምታመጡት ነገር የለም። ፌደራል እናንተ ሲያቀታችሁ ነው የገባው። መጨረሻ ላይ ያዙ ይልቀቁኝ ብላችሁ መንግስት ሀገር ላይ የለም ብላችሁ ሄዳችሁ መከላከያን ከሺህ በላይ አርዳችሁ በልታችሁ ከዛ በኋላ መንግስት ሀገር መከበር ስላለበት ወደዛም ወደዚህ ሚሳኤል አለን ሮኬት አለን ብላችሁ እንደ ክልል ሳይሆን እንደ አገር ስታምሱ እስከ ባህር ዳር ስትተኩሱ ወደዚህ ስትተኩሱ ነው ፌደራል ገብቶ ጸጥ ያደረጋችሁ። ከዛ ጥላችሁ ነው የጠፋችሁት። አትሊስት ቁጭ ብላችሁ ብትዋጉ አንድ ነገር ጀጋኑ ምናምን እኮ አሁን ዝም ብሎ በባዶ ሜዳ ምን ዋጋ አለው? ቤተሰብን ጥለህ ጠፍተህ ቤተሰብን ሳትጠብቅ ከተማን ጥለህ ጫካ ገብተህ ዋሻ ውስጥ ገብተህ ወንድ ገብቶ ቤተሰብን ሲደፍር ዘመድን ሲጨርስ ከዚያ በኋላ እንደ ህዝብ ነው የተደፈርኩት እንደምን የተደፈርኩት አይሰራም። በምንም መንገድ አይሰራም። የዛኔ አይተናል። የሰኮቱሬን መግለጫ ስንሰማ ነበረ። 40 ደቂቃ ማውራት ይችላሉ። አይናችሁ ይቀላል። እንደፈለጋችሁ ትሆናላችሁ። በፉከራ መንግስት እናወርዳለን ብላችሁ ማሰብ አቁሙ። አሁን ሁለታችሁም የአልቃሻ ፖለቲካ ነው እየነዳችሁ ያላችሁ። አገር እየተመራ ነው። አገር እየሄደ ነው። ይቀጥላል።
አብይ አህመድ ያለው እንደ ውይይት አቀረበ። አሰብን ብንጠቀም ምን ይመስላችኋል? የራሳችን ወደብ ያስፈልግ። የኤርትራ መንግስትና የኢትዮጵያ መንግስት ከገጠመ እኛ ሾልከን 4 ኪሎ በህልም አገባም ካሁን በኋላ። አብሲኒያ የሚባለውን ክልል እንደ አዲስ ፈጥረ እንደውም ኢሳያስ ጉልበት ስላለው ኢሳያስ ያስተዳድራል እንጂ ፍንክች አትልም፣ አትመጣም። እኔ በኩራት ነው የምነግርህ፣ ደረቴን ነፍቼ አትመጣም። ያ ኦኬ ስንዴ ቃለኝ ጥያቄ ልጠይቅ። አንድ ጥያቄ አመጣም እንደውም ኢሳያስ ያስተዳድራችሁ። የብልጽግና ፓርቲ ደጋፊ ነህ? መብቴ ነው። ያ ከተቃዋሚም ከአገር እያስተዳደሩ ካሉ ሰዎች እንዳሉ ገምታለሁ፣ እያደመጡ እንዳሉ። ብልጽግና አገር እያስተዳደረ ያለ ፓርቲ ነው። አንድ ኢትዮጵያዊ ዜጋ ይሄን ፓርቲ የመተቸትም የመደገፍም እኩል መብት እያለው በኦሮሞነቱ አይደለማ፣ ኦሮሞ ስለሆነ ነው በብዛት ነው። አሁን ለምሳሌ አንተ ለምሳሌ እሬቻ ላይ ያሳዩትን ነገር አይተናል። እሬቻ በአመት አንድ ቀን የሚከበረው ለምን ተከበረ ብሎ ደምን ባስ ያለቅሱ አንድ ቀን መታገስ አቅቷቸው እሬቻ አንድ ቀን የሚከበረው ከዛ ነው የሚጀምረው። ጥላቻቸው በጣም በጥላቻ የተሞሉ ተጠቅላላቸው። ኦኬ ጥያቄውን እንትን ልበልልህ። የነጆን ማጅራን የማኩረፍ ነው ምናምን ለቅሷቸው የነሱ የማኩረፍ ነው። የሰሞኑ ጋብቻ ነው እስኪፋቱ ነው የነሱ ችግር የለውም። ቀጥል። እሺ ምንድን ነው? የሁሉም ኢትዮጵያዊ ፓርቲ ነኝ ያለ ባለበት ሰዓት ላይ ፓርቲውን ጠቅልሎ ወደ አንድ ወገን የመውሰድና ደጋፊ እኛ አላልንም፣ የኦሮሞን አላልንም። ቅድም ዮናስ ነበረ የኦሮሞ ብልጽግና እያለ ነበረ። ብልጽግና የኦሮሞ አይደለም። ሶማሌ አለበት፣ ሲዳማ አለበት፣ ጉራጌ አለበት። አማራ ራሱ ትልቅ ድርሻ የሚወስደው አማራ ነው። አማራ አለበት። ብልጽግና የብሔር ብሔረሰብ ፓርቲ የኦሮሞ የሚያደርጉት እነሱ ናቸው። የኦሮሞ መንግስት የሚያደርጉት ኦሮሞም አማራም ትግራይም ማንነታቸውን መሰረት ያደረገ አስተያየት የተሰጠ ከሆነ እንደ ማንነት መመለስ ትክክል ነው። ጠቅላይ ሚኒስተሩ ግን ለተናገሩት ንግግር እሳቸው ሲናገሩ ራሱ እንዳደመጥኩት ለውይይት ለሐሳብ ነው ብለው ነው ሲናገሩ የሰማሁት። ስለ ጦርነት ግን አላወራም። ቆይ አልኩ እኮ እነዚህ ቆይ የእግዚአብሔር ቃል ብቻ ነው ለውይይትና ለትችት ለእንትን ማይቀርበው እስከሚገባኝ ድረስ። ብልጽግና ፓርቲ የሚያቀርበው ሐሳብ 100% እንዲቀበለው ህዝብ የሚጠብቅም አይመስለኝም። ለዛ ይመስለኛል ለክርክር፣ ለፍጭት፣ ለሐሳብ የበላይነት ይሸራሸር ያሉት አይደለም ብልጽግናዎች እስከሚገባኝ። ነገር ግን ሐሳብ አይሰጥበት የሚባል ከሆነ ሲተች በማንነታቸው ነው የሚባል ከሆነ ምናልባት ፓርቲውን አንተ ራስህ ስትጠይቅ ነበር። ጦርነቱን ከየት አምጥቶ ነው ጦርነት እያሉ ፕሮፓጋንዳ የሚነፉት እዚህ ውስጥ ያሉት? ስለ ጦርነት አንድ ውይይት አልነበረም። ከየት አመጡት? ኦኬ አንተ አሁን እንደ ብልጽግና ፓርቲ ራሱ በራሱ አፍ በዚህ ጉዳይ ጦርነት መቅጠም የለብንም እኛ ሰተን መቀበል የምንችል ሰዎች ነን ብሎ ሲናገር ሰምተነዋል። ጠቅላይ ሚኒስትሩ ፖለቲካ እየሰሩ እኮ ነው እነሱ። የአንድን ሰው ንግግር ሰነጣጥቀው እንደሚመቻቸው አድርገው እኛም መብት አለና እነሱ የሚናገሩትን ነገር ገልብጠን ለእነሱ ማጉረስ። አንተ ማለት ብሎ የሌለ ጦርነት ሲያወራ አትንገረው እያልከኝ እኮ ነው። ጦርነት የለም አትንገረው አይደለም ያልኩ። አንተ የጠቅላይ ሚኒስትሩ ንግግር ይሄ ነው እንጂ እናንተ እንዳላችሁት አይደለም በማለት ፈንታ ሐሳቡን የተቻችሁት በማንነቱ ምክንያት ነው ካልክ እንደው ደጋፊ የሆኑ የሌላ ነው። እኔ ስላየው ነው ያን ስላየው ነው እንደ ኦሮሞ ጥላቻ በኦሮሞ ጥላቻ አለባቸው እንደነ ዮናስ እንደነ ካሳ እንደ ይሄ ጄጉቬራ ምናምን የሚባለው ይሄ ኤድመንድ የሚባለው ጆን ማጅላት ትንሽ አለባት። ግን በጠቅላላ ሌሎቹን አስዩን አላውቀውም። እኔ ለብኝም በኦሮሞ ጥላቻ አይ ባለፈው ጋላ ስትል ሰምቻለሁ። ተሳዳቢነትን ተቀበል። እኔ ሌላ ቦታ ስለሚናገሩ ነገር አይገባኝም። ሌላ ቦታ ላይ ምን እኮ ለዛ ነው ስለማውቃቸው አንተ አታውቃቸውም። እና በኦሮሞ ጥላቻ አበዱ ናቸው። ዮናስ የምታውቀው ነው። በኦሮሞ ጥላቻ አብዶ ጠዋትና ማታ ቤቱን ከፍቶ የሚል ልጅ ነው። ኤድመንድም እንደዛው። ኤድመንድ እንደውም ሀገር ቤት በሙስና ምናምን የሰራቸው አንዳንድ ነገሮች ስለተወረሰበት እዚህ ጋር የሆነ ተቋም ለመፍጠር የሚያብድ ልጅ ነው። አውቀዋለሁ። ልጅ አልኩ ትልቅ ሰው ለካ 60 ምናምን ዓመት ነው። ሶሪ ሌላ ጥያቄ ያለሽ ቴዳ? ኦኬ በደምብ ጥያቄን ስሙ ፕሊዝ። ለመሰላችሁ ሌላው ኦላ የኦሮሞ ነጻነት ግንባር እና የአብይ መንግስት ትደግፋላችሁ? እኩል አንደግፍም። እኩል ባይዘው እኔ ብልጽግና እንደግፋለሁ። ቴዲ ስታቀይኝ የኦላን ሐሳብ አልቀበልም። ግን በወንድምነት ኦላን
ከጎኑ ሆናለሁ ውስጥ ሆነ ግን በድርጅት ደግሞ ብልጽግናን እደግፋለሁ እንደ ኦሮሞነት መብቴ ስለሆነ እንደ ኦሮሞነት ስለምንጠላ አብይ አገርን እንደ ኢትዮጵያዊነት እየመራ የሚጠላው እንደ ኦሮሞነቱ ስለሆነ ከጎኑ እንቆማለን። የአማራ ልጅ ነው አብይን ለብዙ ዓመት የደገፈው የሚባለው ያ ደግፋል ግን ስትል የነበረው ትግራይን እናጽዳ እንጂ እዳው ገብስ ነው ብለህ ጃዊሳውን ይሄ ያልተማረ ደንቆሮ ቦዘኔ ከመንደር ሰብስበ መሳሪያ አስታጥቀ በየኦርቶዶክስ ቸርቹ ጠልለ ስንቱን ነው ያዝነው? ስንቱን ነው በየኦሮሚያ ከተማ የተያዘው? የኦሮሚያ ምድር ወለጋን ስትረብሹና ወለጋን የደም ምድር ስታረጉ ስታርዱ የነበረው ወለየውን ሙስሊሙን እየመርጣችሁ ከጎንደር ጀምራችሁ ሞጣ ላይ ጀምራችሁ ጎንደር ላይ ገብታችሁ ከዛ የገባችሁበት ገብታችሁ የወለጋ ምድር የደም ምድር ያደረጋችሁ ትግራይም የሄዳችሁት መንግስትን ለመደገፍ ሳይሆን አጋጣሚ ተጠቅማችሁ ህዝቡን ለመጨረስና አድርጋችሁ ተመለሳችኋል። እኛ እንደ ፖለቲካ እናወራዋለን እና እዚህ ጋር በጣም ፉከራ ምናምን የምትለው በወያኔ ዘመን አማራም አንድ የፉከራ ዘፈን አዘፍንም መዝፈን አይደለም ቀና አትልም ነበረ እና ጀዊሳ አሁን ገበሬ ማረስ አቃተው ምናምን ሲል ነበረ። ስዩም ገበሬ ማረስ ያቃተው እድሜ ለጀዊሳ በል እንጂ መንግስት አልከለከለው። ጀዊሳ አቅም አለኝ ብሎ ያዙ ልቀቁኝ ብሎ መንግስት ላይ መሳሪያ እየተኮሰ እንደፈለገ ውርጋት አገር መንግስት እንደሌለው አገር እገላበጣለሁ ፈራገጣለሁ ሲል የክልሉ መንግስት ደብዳቤ ጽፎ ነው ፌደራል ያስገባው። ፌደራል ስራውን እየሰራ ነው። ለዚህ ማልቀስ የለባችሁ። አንድ ሀገር የምትመራበት መንግስት አለ። ይሄ መንግስት ይወርድልን ምናምን ይሄ ጥላቻችሁ ከነዘፈናችሁ ከነመዝሙራችሁ የአባታችን ቤተ መንግስት እንገባለን፣ የሚኒሊክ ቤተ መንግስት እንገባለን፣ አዲስ ቤተ መንግስት ይሰራ ሲባል ለቅሶ እየየ ከለቅሶ ውጡ። በጣም አልቃሻ ናችሁ፣ ታለቅሳላችሁ። ፖለቲካ ደግሞ እንደዚህ አይደለም። ፖለቲካ ስትሰሩ ደግሞ በጣም ተናዳችሁ አታውሩ። የሆነ ሰላማዊ ሰልፍ መፈክር በሚመልክ መስሉ